አጋጣሚ ገዝቻት ግን በጣም ስለተመቸችኝ አንድ መጽሐፍ ልንገላችሁ። እርግጠኛ ነኝ The Art of Laziness የምትለውን መጽሐፍ ታውቋታላችሁ ብዬ አስባለሁ። እንዴት ነው ሌላ መጽሐፎች ልገዛ ገብቼ አየኋት። ሀሳቧም ደስ ስለምትል ገዛዋት እና ከዚህ መጽሐፍ ብዙ ነገሮችን ልትረዱ ትችላላችሁ። መጽሐፉ ምንድነው የሚያወራው? ሰዎች እንዴት ከስንፍና ወይ ደግሞ ከድካም መውጣት እንችላለን የሚሉትን ሀሳቦች ያወራል። 2 ፓርቶች ያሉት ግን ደግሞ ከተመቸኝ አንደኛው ህግ ወይ ደግሞ አንደኛው ሎ መሃል አንዱን እንደው ጠቆም ላድርጋችሁ። እርግጠኛ ነኝ ፓርኪንሰንስ ሎ ሲባል ሰምታችሁ ታውቃላችሁ ብዬ አስባለሁ። ፓርኪንሰንስ ሎ ምን አይነት ህግ መሰላችሁ? አንድ ስራ ተጀምሮ ለማለቅ ምን ያህል ጊዜ ይፈልጋል ብላችሁ ከጠየቃችሁ ይላል ፓርኪንሰንስ ሎ፣ አንድ ስራ ተጀምሮ እስኪያልቅ ድረስ የሚፈጀውን ሰዓት ማወቅ ከፈለጋችሁ የተሰጠውን ሰዓት ለማየት ሞክሩ ይላል። ምን ማለት ነው? 2 ሰዓት ከሆነ የተሰጠው በ2 ሰዓት ውስጥ ያልቃል። ከዛ የዚህ አርጊመንት ምን ይላል መሰላችሁ? ያንኑ ስራ በአንድ ሰዓት ውስጥ እንዴትም ብለህ ሰርተህ አምጣልኝ ከተባለ ሰው እንዴትም ተፍጨርጭሮ ይሰራል። ያቺን ስራ እንደው በ30 ደቂቃ ቢባል ጥራት ላይኖረው ይችላል፣ ግን ስቲል ያልቃል። እና ፓርኪንሰንስ ሎ ምን ይላል? ሰዎች ብዙ ጊዜ ሌዚ የሚሆኑት ደካማ የሚሆኑት ወይ ደግሞ ሰነፍ የሚሆኑት ብዙ ነገሮች እንዳሉ ሆኖ አንደኛው ሰነፍ የሚያደርጋቸው ነገር ሰፊ ጊዜ ያለኝ የሚል አሳሰብ። ለምሳሌ አንድ ፕሮጀክት 1 ሳምንት ሰጥቻለሁ ጨርሱ ብላችሁና ፕሮጀክቱ አቬሬጅሊ 2 ቀን 3 ቀን የሚፈጅ ቢሆን ሰኞ አትጀምሩትም፣ የመጀመሪያው ቀን አትጀምሩትም። ሞስት ላይክሊ የምትጀምሩት መጨረሻ አካባቢ ነው። ያም ደግሞ ስንፍናው የሄድና በቃ ለነገ ነው ቀድማችሁ የምትዘጋጁት። እና የፓርኪንሰንስ ሎ ምን ይላል መሰላችሁ? ይሄንን ስራ የመጀመሪያው ቀን እንዴትም ብላችሁ ተጣጥራችሁ በአንድ ቀን ለመጨረስ ሞክሩ። ምን ይሆናል? የመጀመሪያ ቀን ትጨርሳላችሁ፣ ቢያንስ ረፍት አለ። ከዛ በኋላ ረጋ ብላችሁ ደግሞ ከእንደገና ሪቫይዝ ማለት ትችላላችሁ። ጥራት ያለው ነገር መሰራት ይችላል። እና ሌዚ ምንድነው መሆን ካልፈለጋችሁ ኤርጀንሲ በጣም መሰረታዊ ነገር። አንድ ስራ 100 ዓመት ከሰጣችሁ 100 ዓመት ሊፈጅ ይችላል። በ10 ዓመት እሰራዋለሁ ካላችሁ ግን ያንን ነገር የማፋጠን አቅም አላችሁ የሚል ሀሳብ